አንደኛው ጆሮአችሁ ማለት ነው የሚሰማው ነገር ቀንሶ የሆነ በሚል ድምፅ ኖሮት ከዛ ደግሞ እናንተ መንገዳገድ የሚኖራችሁ ከሆነ ቬስቲቡላር አኖማሊ ሊሆን ስለሚችል ቼክ መደረግ ይኖርባቸዋል። ከአንጎላችን የሚወጡ 12 ነርቮች አሉ። ከዛ ውስጥ 8ኛው ነርቭ ቬስቲቡሎ ኮክሊያር ነርቭ ይባላል ማለት ነው። ስለዚህ ቬስቲቡላር ከምትባለው ኢንፌሪየር ቬስቲቡላር ነርቭ ላይ የሚነሳ እጢ ነው። እውነት ለመናገር ደግ ከሚባሉት እጢዎች ነው። ማለት ባህሪ ስታዩ ቤናይን ማሊግናንት እንደሚባለው ቤናይን ደግ እጢ ነው፣ ማሊግናንት ደግሞ ካንሰር የሆነ እጢ ማለት ነው። ቬስቲቡላር ትራውማ ደግ የሚባል እጢ ግን የሚፈጠርበት ቦታ ትንሽ ከበድ ያለ ስለሆነ ነው ሪሌቲቭሊ ምልክቱ ከበድ ያለ ሊሆን የሚችለው ማለት ነው። ስለዚህ እንዲህ አይነት ነገር ሲኖር ምንድን ነው የሚደረግ? የመጀመሪያው ነገር ኦፍኮርስ ኤምአርአይ በመድኃኒት መነሳት አለበት። ከ1.2 ሴንቲሜትር በታች ከሆነ እንዲህ በ6 ወር በ1 ዓመት ልዩነት ምናምን ኤምአርአይ እየተነሳ ቼክ ይደረጋል። ምንም ነገር አይደረግም ማለት ነው። ከ2 ግን እስከ 3 ሴንቲሜትር አካባቢ ሲሆን ስቴሪዮታክቲክ ራዲዮ ሰርጀሪ አገራችን ውስጥ ለጊዜው የለም። ሆፕፉሊ በቅርብ ይጀመራል። እዛ ቦታ ላይ ብቻ ታርጌት የሚያደርግ ሕክምና መስጠት ይችላል ማለት ነው። ከዛ ከ2.5 3 ሴንቲሜትር በላይ ሲሆን ግን ይሄ ኦፕሬሽን ያስፈልጋል። ምን ላይ ይወሰናል መሰላችሁ? እድሜ፣ የጆሮ ሁኔታ፣ የመስማት አለመስማቱ መትረፍ የሚችልና ማይችል ተብሎ ይከፈላል። ኦፕሬሽኑ ሲሰራ እዚህ አካባቢ ነው የሚከፈተው፣ በዚህ በኩል ተገብቶ ነው የሚሰራው ማለት ነው። ከኦፕሬሽኑ በኋላ ብዙ ጊዜ የሚገጥመን ነገር ምን መሰላችሁ? የአንድ ፊት ይሄ የሚንቀሳቀሰው ነገር መቀነስ፣ እሱ ፋሻል ፓልሲ ግሬዱ ይለያያል። ብዙ ጊዜ የሚገጥም ነገር ነው። ግን የዛን ሰው ህይወት ለማትረፍ ሲባል የፊቱን ሁኔታ ቶለሬት እናደርገዋለን።